ጥሩ ወንድ ልጅ ኃላፊነቱን የሚወጣ ወንድ ልጅ ደግሞ ከእንደዚህ አይነት ሴት ጋርም ደግሞ መሆን አለበት ብዬ አላስብም። ካልፈታች ችግሯን ምንድነው በጣም ኮምፕሌን የምታረግና የተበዳይነት ስሜት የምታወራ ጭንቀት የምትወድ ሴት አሉ። እንደዚህ አይነት ሴቶች በቃ ይሄ ለምደውት የመታዘን ነገር ሰዎች እንዲያዝኑላቸው አይዞሽ እንዲሏቸው ለምደው ከችግር መውጣት የማይፈልጉ አንዳንዴ ሶሉሽን እየሰጣቸው እንኳን የማይፈልጉ ሴቶች አሉ። ሁሉም አላልኩም። የምር ችግር ውስጥ ያሉ ሰዎች አሉ። የምር ኮምፕሊኬትድ የሆነ ህይወት ውስጥ ያሉ ሴቶች አሉ። እነሱ እንዳታጠቃልሉ። ግን በቃ የሚፈታ ችግር ነው። ልትፈታላት እየሞከርክ እንኳን በፍጹም መውጣት አትፈልግም። ያን ስሜት ለምደዋለች። ችግር ጭንቀት አለ አይደል? እንዲታዘን አይዞሽ እና 24/7 እንክብካቤ የምትፈልግ ማለት ነው። ተረተኛል። የሆነ ማትወጣ ከቤት በቃ የሆነ እንዴት ላስረዳችሁ፣ ይሄ በጣም ለወንድ ልጅ የመጨረሻ አኖይንግ እና አሰልቺ ነገር ቢኖር ይሄ ነው። ምክንያቱም ወንድ ልጅም እኮ ቢሆን በጣም ፒስ እና ሰላም የሚያገኘው እኮ ሴት ጋር ሲሄድ ነው። አንዳንዴ ይፈልጋል ደስተኛ ሴት። እንዴ ሁሌ በቃ እንትን ችግር፣ ሁሌ ሀዘን፣ ሁሌ ጭንቀት ወሬ፣ ሁሌ ሆፕለስ ተስፋ የሌለው ወሬ ምንም ሳይፈጠር እኮ ነው። የምር ጄኒን ህይወቷን ካየው ምንም አልተፈጠረም። የናል ጄኒን የሆነ ችግር የላትም። በቃ ሜቢ አና ነገሮች ሁላችንም እንደሚያጋጥመን ችግሮች ይኖራሉ። ሁሉንም አላልኩም፣ ይቅርታ። እዚህ ጋር በጣም ቲክቶክ ላይ ቆራጣችሁ በማይሆን መልኩ እንደምታረጉ ታውቃለሁ። ግን ሐሳቤ ጄኒውን ችግር የሌላቸው ግን ደግሞ እንክብካቤ የለመዱ ከሰዎች ኮምፓሽን ነው የሚባለው። ይሄ አይዞሽ እንዲሆንሽ መባል የለመዱ ኦቨር እንክብካቤ የለመዱ ህይወታቸውን እዛ ውስጥ ማኖር የሚፈልጉ አቴንሽን በጣም የሚፈልጉ ከሰዎች ተነስቶ የሆነ ነገራቸው ማድረግ መሞከር መጣር ሳይሆን በተኙበት እንዲመጣላቸው የሚፈልጉ አይነት ሴቶች አንተም እንዳትሰራ እሷም ህይወቷን አትለውጠውም። የተጨመላለቀ ህይወት ነው የሚኖረው። በቃ ዲፕረስድ የሆነ ህይወት። እንደዚህ አይነትን ሰው ደግሞ ከዛ ሙድ ማውጣት አትችልም። ለምን? አውቆ የተኛን ቢቀሰቅሱት አይሰማም። ጄኒሊ ችግር ውስጥ የሆነች ሴትን ሶልቭ ብታረግላት ብታግዛት ስቴት ኦፍ ማይንድ ነው። ቴንክ ዩ እግዚአብሔር ይስጥ። ይሄ አመለካከት ነው። በቃ አንዳንድ ሰዎች ችግር ውስጥ ሆነው ኦፍ ኮርስ አግዛቸው ወጥተው የተሻለ ሰው ይሆናሉ። እኔ በህይወት የሚያጋጥመኛል ፐርሰናል በማላቃቸው በስልክ ብቻ ማቃቸው ከብዙ ችግር ሶልቭ አድርገው ይወጣሉ። ለምን አይነት ሰዎች መሰሉ? እነዚህ ለመውጣት ሬዲ ሆኑ ግን መውጫው መንገድ ያላወቁ። አንዳንድ ሰዎች ግን መውጫውን ነው የሚዘጉ። ባራ አይሆንም በፍጹም ሆፕለስ የሆነ እንዲህ ለምን እኔ እንጃ የሚሆን አይመስለኝም። እኔ መኖርም መፈልግ አይመስለኝም። ሆፕለስ ሆነ እንዴት ነው ከሰው ጋር መሆን የምትችለው? አይደለ? እንዴት ብለህ ነው አንተ ብትጥርም ወይም እሱ ቢጥርም ሬዲ አይደለችም ያን ጥረት ለመቀበል። ምክንያቱም ያን ህይወት ኦልሬዲ ተላምደው ማይንድ ሴቷ ሆኖ የዛ ህይወት ውስጥ ያለች ሴቷ አም ሶሪ ፈጣሪ እንዲረዳት እመኛለሁ። ከዚህ ህይወት ልክ ስላልሆነ አሳሰባ የሚቀይርላት ነገር እንዲኖር ፈልጋለሁ። ግን ሪሌሽንሺፕ ብሎ የመጣ ሰው ግን ህይወቱን ዋጋ መክፈል አለበት ብዬ አላስብም። ሚቹዋል ነገር ስለሆነ የጋራ ነገር ስለሆነ። ስለዚህ ይሄን የምትሰሚ ሴት ካለሽ እባክሽ ይሄን ነገር ተይ። የምሬን ነው። በቃ አትሊስት ወንድም ልጅ ቢሆን ካንቺ ኤክስፔክት የሚያደርገው ነገር ሁሉን ነገር ያርግልኝ፣ በቃ ስላንቺ ሲጨንቅ ቀን ከሌሊት እንደተነሽ በቃ እንዲሆኝ ሲል መኖር አለበት ብዬ አላስብም። አይደል? ቢልም ይሰለችዋል የሆነ ሰዓት ሰው ነው አይደለም? እሱን ደግሞ አይዞህ የምትለው ይፈልጋል። በቃ ህይወት እኮ ምንም አይረባም፣ ህይወት አያስፈልግም የሚል። እኔ በነገራችን ላይ እንደዚህ አይነት ነገሮችን መስማት ራሱ ብዙ አልወድም። እውነት ይቅርታ አድርግልኝና ለምን መሰለ ይጋባል ያ ኤነርጂ። ሰው ልጅ በቃ ጨንቆኛል እንዴት ልውጣ ካለኝ ችግር የለብኝም። በቃ ጨንቆኛል እኔ ራሴን መጉዳት ነው የምፈልገው ምናምን የሚለኝ ሲሆን ግን ግራ ይገባኛል። ለምን እንዴት ነው ምረዳው ራሱ እኔ አይደለም በሪሌሽንሺፕ ፐርሰናሊ እኔ በማማክራቸው እንኳን በጣም ከባድ ነው። እውነቴን ነው የምነግራቸው። ቪክቲም ሜንታሊቲ፣ ተበዳይነት ስሜት ምድር ህይወታችሁ ለሁሉ ለተፈጠሩ ነገሮች ምክንያቱም ሌላ ሰው የሚያደርግ ሰው፣ ኃላፊነት የማይወስድ ሰው አስቸጋሪ ነው። ደስታንም ትነጥቃለች። ስለዚህ በተቻለች አቅም እሷም ከዛ ህይወት እንድትወጣ አግዛት። ግን እሷም ሬዲ መሆን አለባት። ማትችል ደግሞ ከሆነ ፈጣሪ ነው ሁሉንም ሰው የሚረዳው። ፈጣሪ እንዲረዳት አድርገህ ያለሽን ያንተን ህይወት ያሳጣል። ይሄ እውነታው ነው። ምክንያቱም አንዳንድ ሰዎች ፍላጎት የላቸውም ለምን ለመለወጥ ሃፒ ናቸው። እዛ ህይወት ውስጥ ሃፒ ናቸው። የሰዎች ስልክ እየተደወለላቸው አይዟችሁ መባል ላይ ይህን የዓለምን ፔን መጋፈጥ አይፈልጉም። ሌላውም እኮ የሚኖረው ሁሉ ደልቶት ነው ስታስበው። ወታ የምትታገለው ሴት ደልቷት ነው እንዴ? ኧረ እባክህ አይደለም። አማራጭ እንዳይኖርህ ስለሆነ ነው። አይደለም? ህይወት በቃ ትግል ነው። ጠንካራ መሆን አለብን። ሰው እንዲያግዝሽ ሬዲ ካልሆንሽ፣ ሰው ሰፖርት እንዲያደርግሽ ሬዲ ካልሆንሽ እሱም አያስፈልግሽም ልጁ። አይደለ? የእሱን ህይወት ሚዘረብል ነው የሚያደርግበት። ሲጀመር ሴት ልጅ በተቻለ አቅም ደስተኛ ስትሆን ነው የሚያምርባት። ለዛ ነው ወንዶችን ላይ በጣም ጫና ማረገው ቪዲዮ ስሰራ። በቃ በተቻለ አቅም ሴት ልጅ ደስተኛ ቢያደርጓት ጥሩ ነው። የሴት ልጅ ባህሪዋም እንደዛ ነው፣ ውበቷም እንደዛ ነው። አይደለም? ጭንቀት ባይሆን ለኛ ይሻላል አይደል? መጨነቅ ምናምን ስራ ላይ መበላሽ ምናምን ለኛ ይሻላል፣ ለሴት ልጅ አያምርም። ሰፖርት እንዲያደርግሽ አግዡ።
አያላ አልፈልግም በቃ እንዲህ ነው የምፈልገው ካልሽ ደግሞ በቃ እግዚአብሔር ይርዳሽ።